ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁልኝ? ከክፍል 1 እስከ ክፍል 3 ላይ ቱልሶችን እንዲሁም ደግሞ ሴፍቲ ተምረናል። ስለዚህ ጥያቄ ጠይቃችኋለሁ። በአሁኑ ክፍል ደግሞ እንዴት አድርገን መፍታትና መጠቀም እንደምንችል አሳያችኋለሁ። ቴሌቪዥን ለመጠገን ወይንም ቤት ለቤት ለመጠገን የሚያስፈልጉን እቃዎች አንዱን ትጠቅሳላችሁ። ሁለተኛ ጥያቄ ደግሞ ሴፍቲ ያስፈልገናል። ስለ ሴፍቲ ያስተማርኩት ትምህርት አለ። ከዛ ውስጥ አንድ ጥያቄ ጠይቃችኋለሁ። ቴሌቪዥን እኛን ሊጎዳ የሚችል ቴሌቪዥን ስንሰራ ሊጎዳን የሚችል እንዲሁም ደግሞ ማድረግ መልበስ እቃ ምንድነው? ኮሜንት ላይ አሳውቁኝ። እሺ ዛሬ በአንላይን ክላስ ምንድነው ቴሌቪዥን እንዴት አድርገን መፍታት እንደምንችል ምን ቱልስ እንደምንጠቀም አሳያችኋለሁ። ቴሌቪዥን ለመፍታት ቱልስ ያስፈልገናል። ይሄ ቱልስ ካቻቢቴ ነው። ይሄ ካቻቢቴ በመጠቀም ጀርባ ከበሮችን መፍታት እንችላለን። እንደምታዩት አሜሪካ ናቸው ብዙ ጊዜ የሚጠቀሙት። እሱን በመጠቀም ቴሌቪዥናችንን እንከፍታለን ማለት ነው። እንደምታዩት ይህን ቱልስ በመጠቀም ቴሌቪዥኑን ከፍቻለሁ ማለት ነው። እዚህ ላይ ፓርት አለ። በቀጣይ ክፍል ደግሞ እንዴት አድርገን ይህን ፓርት ምን እንደሆነ ምን እቃ እንደሚይዝ አሳያችኋለሁ። ዛሬ ግን የቱልሶችን ጠቀሜታ ነው ማሳያችሁ። ምሳሌ በቀጣይ በደንብ ስለማሳያችሁ ስለዚህ ቱልስ። ነገር ግን አሁን እንዴት ቴሌቪዥን ይሄ የባክላይት ጀርባ ባክላይት ሲበላሽብን የምንፈታባት ቱልስ ናት። እሷ እንደምታዩት እንዲህ አድርገን እንደምታዩት ከዚህ ላይ ያነሳልናል ማለት ነው። በቀላሉ ቴሌቪዥን ከበር ለመፍታት በጥፍራችን ከምንጠቀም በዚህ እንድንጠቀም ተደርጋ የተሰራች ቱልስ ነች። እሷን መጠቀም ትችላላችሁ። ሁለተኛ ደግሞ ፔንሳ ነው። ይሄ ፔንሳ ሽቦችን ለመቆራረጥ ለመላጥ የምንጠቀምበት ነው። እንደምታዩት ይሄ ሽቦችን እንልጣለን። እንደዚህ እንደምታዩት እንደዚህ የምንልጥበት ነው። እንዲሁም ደግሞ የምንቆርጥበት ፔንሳ ይባላል። እቺ ደግሞ ምላጭ እንደ ምላጭ አይነት ነች። እቺ ስለታማ ነገር ነች። ነገሮችን ለመቁረጥ እንዲሁም ደግሞ ለመላጥ የምንጠቀምባት ስለታማ መሳሪያ ነች። እቺ ለብዙ ነገር ታስፈልገናለች። የምንፈልገውን እንደ ወረቀት እንደ ፕላስተር ነገሮችን የምንቀድበት ነገር ነች ማለት ነው። ስለዚህ እቺ ቱልስ ጠቃሚ ናት። ቱልስ ስለዚህ ትጠቀምበታላችሁ። ይሄንኛው ሳከር ነው። እየበየን ሌላ ጊዜ ስንበይን እና ማሳያችኋለሁ ማለት ነው። ስለዚህ ለመጀመሪያ ጊዜ ለመፍታት የምንጠቀምባቸው ቱልሶች እነማን ናቸው? አንደኛ ካቻቢቴ፣ ሁለተኛ ደግሞ ይቺ ቱልስ ነች ማለት ነው። ሁለተኛ ልንጠቀምበት የምንችል ቱልስ ይቺ ቱልስ ነች። ይቺ ቱልስ ፒከር ትባላለች። ነገሮችን ለማንሳት እንዲሁም አልፈታን ያሉ ቦሎችን ለመፍታት ይዘን እንድንፈታ የምንጠቀምባት ቱልስ ነች። ስለዚህ ቴሌቪዥናችንን ስንፈታ ይሄን ይመስላል። በቀጣይ ደግሞ የቴሌቪዥን ፓርቶችን አሳያችኋለሁ። ሰብስክራይብ እያደረጋችሁ